በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች እንደምን ከርማችኋል? አሜን። እግዚአብሔር ስሙ የተመሰገነ ይሁን። አሜን። እንግዲህ እግዚአብሔር ቤተሰቦች ዛሬ ይዤላችሁ የመጣሁኝ በትዳር ዙሪያ መተትና አይነ ጥላ እንዴት ተራ በተራ ህይወታችን ስሜታችን እየቀየረ ትዳርን እስከ መፍታት ደረጃ እንዴት እንደሚያደርስ የምናየው። እንግዲህ እስከ መጨረሻው ድረስ ተከታተሉኝ በእግዚአብሔር ስም እጠይቃችኋለሁ። ቻናሏም አዲስ ስለሆነች ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ኮመንትም ካላችሁ በኮመንት ቦታ ላይ አስተያየት ጻፉልኝ። እንግዲህ የሚችለውን በማውቀው አቅም እመልስላችኋለሁ። በዚህ አጋጣሚ እንኳን ለዳግማዊ ትንሣኤ በሰላም አደረሳችሁ እያልኩኝ መልካም ምኞቴን እገልጻለሁ። እንግዲህ ብዙ ነገር ትማሩበታላችሁ ብዬ እግዚአብሔር ስም ተስፋ አደርጋለሁ። እንግዲህ እግዚአብሔር ቤተሰቦች አይነ ጥላ እና መተት ተስማምቶ በትዳር ውስጥ የሚሰሩት ስራ አለ፣ ወጥመድ አለ ማለት ነው። ወጥመድ ደግሞ ምንድን ነው? ተራ በተራ ነው፣ በአንዴ አይደለም። ተራ በተራ ነው እና በአንዴ እኛን ሊቆጣጠር ስለማይችል ተራ በተራ ስሜታዊ እያደረጋቸው ነገርን እየቆሰቆሰ በምክንያት እንዲበሳጩ እንዲማረሩ እያደረገ ጨዋታውን ይጀምራል ማለት ነው። ወይ በሚስት በኩል ሊሆን ይችላል፣ ወይ በባል በኩል ሊሆን ይችላል፣ ወይ በዘመድ ወይ በልጆች ላይ አድሮ ይህን ነገር ያነሳል ማለት ነው፣ ይቀሰቅሳል ማለት ነው። ወይ ድንገት ባል ጠጥቶ ሊመጣ ይችላል። ባል ደግሞ ጠጥቶ ሲመጣ ሚስት ደግሞ እንድትናደድ አድርጎ ያዘጋጃል ማለት ነው በመጠጣቱ። ከዛ እሷ ወይ ልታናግረው ትችላለች፣ እሱም ደግሞ አጠጥቶታል፣ በዛ ላይ ጠጥቷል፣ በዛ ላይ መንፈሱ አለ። ሁለቱንም የሚያዘጋጀው እሱ ነው ማለት ነው። በእሱ ዓላማ በእሱ ላይ ስራውን ለመስራት። ስለዚህ ብስጭቱ እንዲባባስና ንዴቱ እንትን እንዲል በሚስት ላይ አድሮ ጠጥተህ መተህ ብላ እንድትጮህበት ያደርጋል። ከዛ እሱን ደግሞ እንዲናደድ አድርጎ ነገሩን እንዲብስ ያደርጋል ማለት ነው። ይሄ ለምንድን ነው የሚጠቅመው? ቦታ መያዝ አለበት። መጀመሪያ አእምሮን መቆጣጠር አለበት፣ ስሜታችንን መቆጣጠር አለበት ማለት ነው። እና ስንበሳጭ እኛን ሌሎቹ መተትና አይነ ጥላ ሊሳሳቡ ይችላሉ፣ ይሰበሰባል። ስሜቶችን ለመቆጣጠር ስለሚረዳቸው ይሄንን ያደርጋል። እየተበሳጨ ሲሄዱ ወዴት ይሄዳሉ? አልጋ ወደ መለየት፣ ወይ ደግሞ እንግዲህ እግዚአብሔር ቤተሰቦች አንዳንድ ጊዜ ገባ ብዬ ማውራት አለብኝ ግዴታ ስለሆነ አንዳንድ ጊዜ አልጋ እስኪለዩ ድረስ ያደርጋል ማለት ነው። አልጋ እስኪለዩ ደግሞ ለማድረግ መጀመሪያ እንዲሰለቻቸው ያደርጋል። በፊት ግብረ ስጋ ግንኙነት የሚያደርጉትን በትንሹ አልፎ አልፎ እንዲያደርጉ ያደርግና ከዛ አሁንም ስሜቱ እንዲቀጥል እያደረገ እሷንም እያበሳጨ እሱንም እያናደደ በስተመጨረሻ አልጋ እንዲለዩ ያደርጋል፣ ወይ ደግሞ እዛው እንዳይገናኙ ያደርጋል። ይሄ ቀጣይ ስቴፕን ለማምጣት ነው ማለት ነው። ሌላ የሚለያዩበትን መንገድ ነው ማለት ነው። ይህንን ካረገ በኋላ እነዚህ ሰዎች ግብረ ስጋ ግንኙነት ካላረጉ የሚመጣው ውጤት ያደርጋል ማለት ነው። እነዚህ ሰዎች ወይ መንኩሶች አልካገቡም፣ ወይ ደግሞ እንትን ውስጥ አይደለም ያሉት፣ በጸሎት የበረቱ አይደለም። ስለዚህ ስጋ ይበላሉ፣ ይጠጣሉ እና ስጋዊ ፍላጎት ይኖራቸዋል ማለት ነው። የግብረ ስጋ ግንኙነት ፍላጎት ይኖራቸዋል። ይህንን ስለሚያውቅ እንዲለያዩ ካረገ በኋላ የእሷንም ስሜት ከፍ በማድረግ የባሏንም ስሜት ከፍ በማድረግ እንዲፈላለጉ ደግሞ ያደርጋል። ግን አያገናኛቸውም፣ ምክንያቱም አበሳጭቶ እንዲለያዩ አድርጓል ማለት ነው። ይህን ለማድረግ የሚጠቅመው አንድ ኃጢአታቸውን ለመጨመርና ሁለት ኔክስት ስቴፕ ላይ እነሱን ሙሉ በሙሉ ለመቆጣጠር የሚረዳው ስቴፕ ነው። ይችን ከፈጠረ በኋላ ምንድነው እንዲወራ ያደርጋል ውጭ ላይ ሌሎች ጓደኞቹ ጋር ሊሆን ይችላል፣ እሷም ጓደኞቿ ጋር እኛ እኮ ከተለያየን ቆየን ብለው ወሬ እንዲነሳ ያደርጋል ማለት። ይሄ ለምን ይጠቅማል?
ሌላ ፈላጊ በእሷ በኩል የሚያወራው ሌላ ፈላጊ ወንድ ለማግኘት፣ በሱ በኩልም ሌላ ፈላጊ ወንድ ለማግኘት። ይሄንን የሰማ ሰው እንግዲህ ልዩነት ሲኖር አጋንንት በሌላ ወንድ ላይ አድሮ እሷን እንዲያስቸግር ያደርጋል። ወይ ደግሞ በፊት የሚያስቸግራትን ሰው ሞር እንዲቀርባት በማድረግ እዛ ጋ ያለውን ችግር ለመፍታት ይሞክራል ማለት ነው። እሷ ላይም አድሮ ፍላጎት እንዲኖራት ያደርጋል። ሌላውንም ወንድ ወደ እሷ እንዲመጣ ያደርጋል። ወንዱም በኩል ደስም እና ይህንን እያደረገ ከዛ በኋላ ምንድነው ግንኙነት እንዲፈጥሩ ያደርጋል ማለት ነው። ከዛ ምን ማድረግ ትጀምራለች? እሷ ባሏን ትቷለች። ስለዚህ ለግል ስሜቷ ፍላጎት ሌላ ወንድ አላት፣ ጉዳዩ አይደለም ስለሱ። እሱም በዛ በኩል እንደዛ ያደርጋል። ይህንን ያዘጋጀው ቀጣይ ስቴፕ ለማምጣት ስለሆነ እነሱ ሞር በኃጢአት ለመቆጣጠር ስለሆነ እንደዚህ እያደረጉም ቢጸልዩም ቢለፉም ደግሞ ያን ያህል ጸሎታቸው አይሰማም ማለት ነው። ምክንያቱም በኃጢአት ውስጥ ሆኖ ስለሆነ የሚጸልዩት ማለት ነው። እና ይህንን ካደረገ በኋላ ቀጣይ ስቴፕ ምንድን ነው? እሷ እንድትሰማ ያደርጋል፣ እሱም እንዲሰማ ያደርጋል። እሷ ሌላ ወንድ ጋር እንደምትተኛ እሱም ደግሞ ሌላ ሴት ጋር እንደሚተኛ በሆነ ወሬ አስነስቶ እንዲነሳና እንዲሰማ ያደርጋል። ይሄ መተትና አይነ ጥላ ተስማምቶ የሚሰሩት ነው ማለት። ይህንን ከሰማ በኋላ ወዴት ደረጃ ይወስዳቸው? እሷ እንዴት ደግሞ ይናደዳሉ። ባይዘ ተለያይቷል፣ ግን እንዴት ከኔ ውጭ ይሄዳል ትላለች ማለት ነው። ባሏም እስከ መደባደብ ራሱ ሊደርስ ይችላል። እንዴት ከኔ ውጭ ደሽ ሌላ ሚስት ሌላ ውሽማ ወደ እኔ ታመጫለሽ በሚል ሊደበድባትም ይችላል። ጭቅጭቁ እንዲጦፍ ያደርጋል። እሷም ጥያቄ ታነሳለች፣ እሱም ጥያቄ ይነሳል። ይሄ አሁንም እሱ ነው ይሄንን የሚያደርግ ማለት እሷንም እንድትበሳጭ አድርጎ ባለንም እንድትበሳጭ አድርጎ ቀጣይ ስቴፕ ለማምጣት ነው ማለት ነው። ስለዚህ ይሄ ከመጣ በኋላ ይሄ እንዲቀጥል ያደርጋል። እንዳይገናኙ መሀላቸው ገብቷል። እነሱን ተቆጣጥሯል። መውጫ መግቢያ የላቸውም እሱ የሚፈልገውን ከመፈጸም ውጭ። ስለዚህ መፍትሄ ይፈልጋሉ እና መፍትሄ ሲፈልጉ አሁንም አጋንንቱ ምንድን ነው የሚያዘጋጀው? ለባሏ በውሽማው በኩል ጥሩ ስሜት እንድትሰጠው፣ ጥሩ ፍቅር እንድትሰጠው፣ ጥሩ ሰው እንድትሆንለት ያደርጋል። ራሱ አጋንንቱ ማለት ነው። እዚህ ጋ ያለውን ባል ደግሞ ሰላማዊ በሷ ደስ እንዲለው በሷ ሰላም እንዲያገኝ አድርጎ ያስመስላል። በሚስትም በኩል እንደዛው ይሳብ። ይህንን የሚያደርገውም ነገ የራሱን ስራ ለመስራት ነው። ይህንን ሰላም የፈጠረው እሱ ስለሆነ አስመስሎ እነሱን ለመቆጣጠርና ለማፋታት ስለሆነ ነገ መልሶ ነገሮችን ለመቆስቀስ እና ለመጀመር ስለሚረዳው ነው። እንግዲህ እግዚአብሔር ቤተሰቦች ይህን ካደረገ በኋላ ወዴት ደረጃ ይደርሳል? እንዲፋቱ ያደርጋል። ለምን? እሱ ፈትቼ ያለን ንብረት ተካፍለን እጂ እዚች ጋር አልኖርም ይላል። እሷም እንደዛ ትላለች። እዛ ሲሄዱ ለጊዜ ለ2 ዓመት ለ3 ዓመት ድንገት ልጅ እስኪፈጠር ድረስ ሰላም ሊሰጣቸው ይችላል። ምክንያቱም መቆጣጠር መቻል አለበት ያለውን ስሜት ማለት ነው። በሱ በእቅዱ ውስጥ መግባት አለበት እና ይሄንን እያደረገ በዚህ መሀል እንግዲህ ልጅ ይኖራል፣ ብዙ ነገር ይኖራል፣ ሌላ ጣጣም ይመጣል ማለት ነው። ተጨማሪ ደግሞ ሌላ አግብቶ ነው ያሉት፣ ተለያይቶ ነው ያሉ፣ እንዲፋቱ አድርጓል። እንዲፋቱ ካረገ በኋላ ከነዛ ጋር ለ2 ዓመት ለ3 ዓመት በሰላም ይኖራል ማለት ነው። አሁንም የሚገርማችሁ ነገር እንዲፋቱ ካረገ በኋላ እነዚህ ሰዎች አንድ ልጅ ወይ ከተወለደ በኋላ እንደገና ሌላ ስቴፑን ይጀምራል ማለት ነው። እንደዛ ያደረገ ይቀጥላል ማለት ነው። እሱ ማፋታቱ ይቀጥላል። ከዛ ምንድነው የሚፈልገው? አሁንም ሌላ እንዲፋቱ ካደረገ በኋላ ሁለቱ በቃ ለኔ ትዳር አልሆነልኝም ብሎ ሌላ ወንድ ያገኙት ወንድ ለስሜቶቻቸው እንዲጠቀሙ አድርጎ በኃጢአት ውስጥ ተዘፍቆ እንዲኖሩ ነው የሚፈልገውና በዚህ አይነት የሚኖሩ ሰዎች በአካባቢያቸው ብዙ ጊዜ ታገኙታላችሁ። እሱ እንደ ከሌና ገብታ ፈታለች ይላል፣ ወንዱ መከሌና ገብቶ ፈቷል ይላልና ብዙ ጊዜ ይህንን እየሰራ ያለያያቸዋል። ከለያየ በኋላ ደግሞ አሁንም መልሶ እነሱን ቁጥጥር ውስጥ አድርጎ በዝሙት እየወደቁ ህይወታቸውን እያመሰቃቀለ ማኖር ነው የሚፈልገው። እንግዲህ እግዚአብሔር ቤተሰቦች በእንደዚህ አይነት ጥላና መጠጥ ተስማምቶ የብዙ ሰዎችን ህይወትና ትዳር ይፈታሉ ማለት ነው። እና እነዚህ ስሜቶች ብዙ ጊዜ ይታያል።
እና ወደ መፍትሄው ስንሄድ ምንድነው መፍትሄው? ይሄ በተለይ ስንጸልይ በህይወታችን ዙሪያ በደንብ አድርገን መጸለይ አለብን ማለት ነው። በትዳራችን የሚስቶቻችን ሚስት ስም እየጠራን የባሎቻችን ስም እየጠራን ብዙ ጊዜ መጸለይ መቻል አለብን። ዝም ብለን ስለምንጸልይ ስለምንሰግድ ስለምናስቀድስ አይደለም፣ ስለምንጾም አይደለም። በእርግጥ ይታገላል፣ ግን የእሷን ስም እየጠራን በትዳራችንና በተለይ በሶስቱ በዘመዶቻችን እኛን የሚቀርቡን በስራ ቦታችንና በትዳራችን ላይ አብዝተን በምንጸልይበት ጊዜ ስም መጠርተን መጸለይ አለብን። ምክንያቱም አጋንንት እነዚህን ሶስት ነገሮችን የሰው ህይወትን የሚያመሰግን። ስለዚህ በትዳራችሁ አብዝታችሁ በየቀኑ መጸለይ በጣም እንደዚህ አድርጋችሁ በዛ ላይ የሚታደስ መንፈሶችን እያሰራችሁ መተትን አይጥላን እያሰራችሁ የምትጸልዩ የምትሰግዱ የምታስቀድሱ ከሆነ ይዳከማል ማለት ነው። እናንተን ለማፋታት ሲሞክር እግዚአብሔር ጸሎታችሁን አይቶ ወይ በሽማግሌ ይፈታላችኋል፣ ወይ በዘመድ ይፈታላችኋል፣ ወይ ደግሞ እናንተ ራሳችሁ እንድትፈቱ ያደርጋል። ጉዳዩ እንዲያልቅ ያደርጋል። ስሜቱ ከእናንተ ውስጥ እንዲወጣ ያደርጋል። ውስጣችሁ እሱ ያስቀመጠው ስሜት ከእናንተ ውስጥ እንዲወጣ የሚያደርግ እግዚአብሔር መንፈስ ቅዱስ ወደ እናንተ ይሄ የሚኖረው ብዙ ጊዜ አብዝታችሁ ስትጸልዩ ነው። ምክንያቱም እግዚአብሔር ጸሎቱን ይፈልጋል። እናንተ ትገትፍ እንደገና ደግሞ ራሳችሁን ንጹህ እያደረጋችሁ ራሳችሁን በንስሐ ውስጥ እያመላለሳችሁ ስትጸልዩ ሞር ጸሎታችሁ ተቀባይነት ይኖራል ማለት ነው። ምክንያቱም እንደ ቅድሙ በዝሙት ውስጥና በተለያየ ነገር ውስጥ እየገባችሁ የምትጸልዩ ከሆነ ጸሎታችሁ ተሰሚነት ላይኖራችሁ ይችላል። አጋንንቱ በእርግጥ ይጨነቃል። ምን ይላል? ግን ንጹህ ሆናችሁ ጸልዩና ንስሐ ውስጥ ገብታችሁ ጸልዩ አንድ ስላልሆነ የግድ በንስሐ ውስጥ እየተመላለሳችሁ መጸለይ አለባችሁ። ያንን ስታደርጉ አጋንንቱ ትዳርን የመፍታት ኃይል ያጣል ማለት ነው። ይሞክራል፣ ድርሻ ይነሳል፣ መደባደብ ሊመጣ ይችላል። እግዚአብሔር ግን በሽምግልና በሆነ በሰው በአባቶች በልጆቻችሁ በጎረቤት በሁሉ በጓደኞቻችሁ ትዳሩ እንዳይፈርስ ያደርጋል ማለት ነው። ስለዚህ በተቻላችሁ መጠን በእናንተ ዙሪያ ባሉት ሰዎች በዘመዶቻችሁ ላይ በባሏ ዘመድ ላይ እሱ ደግሞ በሚስቱ ዘመድ ላይ እንደገና በስራ ቦታ ላይ በልጆቻችሁ ላይ አብዝታችሁ አድሮ ትዳራችሁን ለመፍታት የሚመጣውን አጋንንት ማሰርና ማድረግ ያስፈልጋል ማለት ነው። ብዙ ጊዜ ይህን የምታደርጉ ከሆነ አጋንንቱ በእርግጠኝነት እየተዳከመ ይሄዳል። በግልጽ ነው የምነግራችሁ፣ በጣም እየተዳከመ ይሄዳል። እኔን ካረጋችሁ በእርግጠኝነት ምንም አይነት ትዳር መፍታት ላይኖር ይችላል። ጭቅጭቅ ልነሳ ይችላል፣ ጸብ ልነሳ ይችላል። ግን እግዚአብሔር በሰዎች እና በሽምግልና በተለያየ መልኩ የራሳቸው እንዲፈቱት ያደርጋል ጉዳዩን። አጋንንቱ አልከወጣ ሰላም ስለሚጣ አጋንንቱ ከመሃል ገጽሳል ያስረዋል ማለት ነው። ስለዚህ እንግዲህ እግዚአብሔር ቤተሰቦች እንደዚህ እያደረጋችሁ ትዳሮቻችሁን መጠበቅ መቻል አለባችሁ በጸሎትና በብልጠት ነው። ይህንን ካረጋችሁ እርግጠኛ ነኝ የመፋታት ደረጃ ልትደርሱ። እንደገና እሱ ሲጀምር ስሜቶቻችሁን ቶሎ መቆጣጠር ነገር ሲያመጣ ባልጠጥቶ መቶ ከሆነ ሚስት ተረጋግታ በረጋ መልኩ ለምን ተመታ ብላ በመምከርና ስቴፕ ባይ ስቴፕ እሱን መቀየር ወይ ደግሞ መለወጥ ነው እንጂ እባሴ ስታበሳችሁ ጠጥቶ ነው የመጣ መንፈሱ አለ ነገሩን እያባሰውና እያጧጧፈው ይሄዳል አጋንንት። ስለዚህ በእንደዚህ አይነት እየተቆጣጠራችሁ ሚስጥራችሁን ጠብቃችሁ እናንተን ብቻ ችግሮቻችሁን እየፈታችሁ አጋንንቱን መቆጣጠር ይቻላል አለባችሁ። እንግዲህ እግዚአብሔር ቤተሰብ ውስጥ በትንሹ ዛሬ እችን ነው ይዤላችሁ የመጣሁኝ። እንግዲህ ትዳሮቻችሁን በዚህ አይነት መልኩ እንደምትጠብቁ ተስፋ አደርጋለሁ። ብዙ ነገር እንደተማራችሁ እንዳገኙበትም ተስፋ አደርጋለሁ። ሌላ ጊዜ በሌላ ቪዲዮ ድረስ መልካም ጊዜ ይሆንላችሁ። መልካም ትንሣኤ በዓለም ይሆንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።